በንጽህና የዋለ ባል ማታ ሲገባ ሸሚዙ ሊፕስቲክ ነክቶት እንደሆነ ቼክ ማድረግ አያስፈልገው። በንጽህና ነው የዋለው። የሚደናበረው የት እንደዋለ የሚያውቀው ነው። እንዲነክቶብኝ ይሆን ይታወቅብኝ ይሆን ሸሚዜ ሆናውን ነክቶት ይሆን ብሎ የሚፈራው በንጽህና ያልዋለው ነው። ነፃ ምን ያስፈራኛል? ስለዚህ ፊዚካሊ ሁሌ ፒውር መሆን ንጹህ መሆን ፒውሪቲ ይጠቅማል። ሜንታሊ አለማስቀመጥ በደጋግመን ቂም ይሁን ጥላቻ ይሁን የሚያቆሽሹ አእምሮአችንን የሚይዙ ነገሮችን ማስወገድ፣ ክሪስታል እንዲሆን አእምሮሽ ንጹህ እንዲሆን መስራት። በመንፈሳዊ ህይወትሽም ከፈጣሪ ጋር ከእግዚአብሔር ጋር ባለሽ ግንኙነት ንጹህ ለመሆን መሞከር በጣም አስፈላጊ ነው። አዋዋላችን በንጽህና ከሆነ ኮንፊደንስ ይሰጥሻል። በጣም ኮንፊደንስ ይሰጥሻል። ታገሻቸው፣ አሳልፊያቸው፣ ይለፉ፣ ያልፋሉ። ጊዜ ከሰጠሽው በጣም ከባድ ጊዜ ያልሽው ነገር ያልፋል። መንገድ ላይ ሊጣላሽ የሚፈልግ ሰው ይኖራል። ከዛስ እለፊው። ስትታገሽው ያልፋል ህይወት። ሰዎች ጊዜ ሲፈልጉ ጊዜ ትሰጫቸዋለሽ፣ ታደንቂያቸዋለሽ፣ ኮምፕሊመንት ታደርጊያለሽ። እሱም ደግነት ነው። ማድነቅ በጣም ነው ደግሞ ዛሬ አምሮብሻል ማለት ጎበዝ የሰሩትን ሰዎች ጥሩ መስራታቸው ማድነቅ። ከዛ ደግሞ ያለሽን ማካፈል ዘር ነው። ስትዘሪ ይበቅላል። ካንቺ እጅ አንድ ነገር ካልወጣ ከፈጣሪ እጅ አንድ ነገር አይወጣም ይባላል። ስለዚህ መስጠት ያስፈልጋል፣ ማካፈል ያስፈልጋል። እና ደግሞ ምን ይባላል መሰለሽ? what you make happen for others will happen to you ይባላል። what you make happen for others will happen to you። ለሰዎች አንቺ የምታረጊላቸው ነገር ላንቺ ይሆንልሻል። ስለዚህ መልካም አድርጊ፣ አካፊ፣ ዘርዝሪ፣ ያለን ነገር መስጠት